አንድ ሴት ስታዝን የምትጠራው ማንን ነው? ጠርታኝ አይደለም እኮ እንዴትም ይሁን ሰላምታ ሊኖር ይችላል። ከጓደኞች ጋር እኮ ስትገናኝ ወይኔ ከሌኮ ከከሌ ጋር እኮ ምናምን ብለህ እኮ ታወራ ትችላለህ እኮ። ሄዶ ማግኘት ግን ሌላ አዲስ ፕሮሰስ ነው። ችግር ገጥሟት እሺ፣ በዛ ምክንያት ጭራሽ ማለት ነው። ምን ችግር አለው? ደወለችልህ? እኔ ለምሳሌ የድሮ ፍቅረኞች ይኖሩኛል። አነሰም በዛም ብዙ ናቸው። አግኝተህ ታውቃለህ ማለት ነው? የድሮ ፍቅረኛ አግኝተህ ታውቃለህ እኮ ማለት እንዴ? በላ ነገረኛ ገባሾው በአፍኪ ቲቪ ተጀምሯል። እኔ ባያነኝ ገኒ ያለች። እንዴት ናችሁ? ሁሉ ሰላም ነው ወይ? ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። በአፍኪ ቲቪ ላይ ገባሾው በድጋሚ እንዴት ነሽ ገኒ? ሁሉ ሰላም? ቺርስ ብለናል። አለንት ያለሽ ይጣፍጣል በጣም በስማ። ዛሬም በአዲስ ርዕስ ተመልሰናል። ዛሬው ደግሞ ትንሽ ከረር ያለ ነው። እንዴት ነው? ዝግጁ ነሽ? ዝግጁ ነኝ። አሪፍ። ተመልካቾች እንደምታውቁት ከትዳር በኋላ ወይም የፍቅር ግንኙነት ከተጀመረ በኋላ ድሮ ከነበረን ፍቅረኛችን ጋር ያለን ግንኙነት ይቋረጣል። ግን በመሃል አንዳንድ ጊዜ የመገናኘት እድል ሊኖር ይችላልና ይሄ ነገር ልክ ነው ልክ አይደለም የሚለውን ርዕስ ነው ዛሬ ልናነሳ ያሰብነው። የድሮ ፍቅረኛችንን ብናገኝ ምን ችግር አለው የሚል ሀሳብ ነው ዛሬ ልናነሳ ያሰብነው። እንዴት ነው ይሄ ነገር? እንዴት ነው ስሙ ራሱ ነው ያልስማማው። ልክ ነው ብያለሁ። ምን ያደርጋል ነው? አዎ በቃ ጨረስክ እኮ ኤክስ ብለህ ጨርሳል። እኔ ኤክስ ማግኘት ብዙ ችግር አለው ብዬ አላስብም። እንዳልሽው ኤክስ የተደረገ ነው፣ የድሮ ፍቅረኛ ነው እና ብትገናኙም ይሄን ያህል የሚያሰጋ ነው ብዬ አላስብም። ምክንያቱም እዛ ጋር አልቋል። አንቺ አዲስ ህይወት ጀምረሻል፣ ትዳር ጀምረሻል። ግን ከዛ ሰው ጋር በስራም በተለያዩ ጉዳዮች ከዚህ ከፍቅር ውጪ በሆኑ ጉዳዮች ሰዎች መቼም መገናኘታቸው አይቀርምና በዛ ምክንያት የተለያዩ ግንኙነቶች ሊኖሩ ይችላሉ ማለት ነው። ከሰው ጋር መቆራረጥ አለብን ብዬ አላስብም። አይነ ላፈር አይንሽ ላፈር ተባብለን መለየት አለብን ብዬ አላስብምና ችግር የለውም ብዬ ነው የማስበው። እኔ ደግሞ ችግር አለው ብዬ ነው የማስበው። ለምን ያንን ሰው ኤክሴ ነው ምናምን ትለው ሲበቃ ነው አይደል? አዎ በቃ በቅቷል እኮ አለቀ። ጤናማ ግንኙነት ይኖራል ብዬ አላስብም። ለአንተ ምንም ላይሆን ይችላል፣ አብሮ ላለ ሰው ይረብሻል። ኢቭን ለኤክስ አንተ የትኛውንም ሁኔታ ብታሳይ ያ ሰው በምን አይነት መንገድ ይወስደዋል? አብራችሁ ያሳለፋችሁት ነገር አለ። ያንን ሁሉ ስትሆን የነበረውን ሰው ለስራ ነው ብለህ ይከብዳል። አይከብድም? ትዝታ ይቀሰቀሳል። አዎ በአንድም በሌላም መንገድ የትም ማለት ጭንቅላት ውስጥ ያለውን ነገር ማጥፋት አትችልም። ከባድ ነው። ግንኙነቱ የእውነት ተቋርጧል ወይ ነው አሁን ዋናው ነጥብ መሆን ያለበት። የእውነት ኤክስሽ ነው ወይ ነው። አሁን የቀረ ነገርማ ካለ ልክ ያንቺ ስጋት የተገባ ይሆን ነበር። ግን የቀረ ነገር ከሌለ ከዛ ሰው ጋር ከቆረጣልሽ ከተለያየሽ በኋላ ብታገኙ ይሄን ያህል እንጂ አሁን እኔ ለምሳሌ የድሮ ፍቅረኞች ይኖሩኛል። ያው አነሰም በዛም ብዙ ናቸው ብዙ ናቸው። እሺ አይ የምሬን ነው። ግን ምን ማለት በቃ እኔ አሁን ወደዛ ልመለስ አልችልም። እንደውም አዲስ ሰው ሳገኝ ብትጨነቂ ይሻላል እንጂ የድሮቹማ በቃ ምንም በቃ ነው ያላሰበ ማለት ለራሴም ለሰውም አልመክርም። ለምን መሰለህ አብረህ ያሳለፍከው ነገር ብዙ ነገር አለ እንዳልኩ። ማለት አሁን ለምሳሌ ልጅ ካለ ምናምን ግዴታ ይሆናል። ምንድነው ጥቅሙ? የድሮ ፍቅረኛህን ማግኘት ጥቅሙ ምንድነው? እዛ ጋር የቀረህ ነገር ያልጨረስከው ነገር ከሌለ በቃ በፍቅርና በፍቅር ብቻ ነው እንዴ ሰው ከሰው ጋር የሚገናኘው? ሰው በተለያዩ ነገሮች ሊገናኝ ይችላል። ያንን ግንኙነት ከሌሎች ሰዎች ጋር ማድረግ ትችላለህ እኮ። አዎ እችላለሁ። ግን እንደ ድል ሆኖ ባጋጣሚ ምንም እንደ ድል ምናምን ብሎ ነገር የለም። ምንም አጋጣሚ ምድልም ምንም የለም። በቃ ካቆምክ ነው የመመለስ ሐሳብ ከሌለህ በቀር እና ደግሞ ያንተን ንጽህና የምታውቀው አንተ ነህ። ያ ሰው ካንተ ምን ይፈልጋል አታውቅም። የድሮ ፍቅረኛዬ አዎ አንተ ምን ሰላም ልትፈልግ ትችላለች? ሚስትዬ እንዳለኝ እያወቀች እውይ አይ እኔ መጀመሪያ የሱን እድል እሰጣታለሁ ወይ ማለት እድሉን ፊቱን ምኑን አዎ አሉ እንደዚህ ወጣ ያለ ፍላጎት የሚኖራቸው ሰዎች ይኖራሉ ከባለ ትዳር ጋር። ግን ከዛ ውጪ ይሄን ያህል የምታሰጋ አይነት ከሆነች እኮ ልትወው ይችላል። ግን ኖርማል ከሆነ እና ከፍቅር ግንኙነቱ ጋር የተያዘ ነገር ማንጫወት ማናወራ አይነት ከሆነ ግን ብንገናኝ ምን ይሄ ለምን መሰለ ላታወራ ትችልም። ደሞ ትዝ ላይ አይችልም እኮ አይደለ?
ምኑ ትዝ ይላል? አንተ 3ኛ ክፍል 4ኛ ክፍል ሆነህ እንኳን እኮ ትምህርት ቤት ያሳለፍከው ነገር እኮ ትዝ ይላል እኮ። ምኑ ትዝ ይላል? ኦኬ እሱንም መዘርዘር አለብኝ። እሱንም መዘርዘር አለብኝ። ምን ትዝ ይላል? እኔ ይኸውልሽ እኔ ትዳር ስመሰርት ወይም ከሌላ ሰው ጋር ግንኙነት ስጀምር ፍቅርም ቢሆን ማለት ነው የድሮውን ሰርዤ ነው እንዳይመለስ ለማድረግ ሰርዤ። ያው ዝም ብሎ ትውስታው ሊኖር ይችላል፣ ግን የማያስደነግጠኝ ትውስታ ሊሆን ይገባል። የማይረብሸኝ ትውስታ ሆኖ ነው ቢኖርም የሚኖረው እንጂ ያን ያህል የሚሰቀቀኝ የማስታውሰው ልክ እሷን ሳያት ወደዛ ወደ ኋላ የሚመልሰኝማ ከሆነ አላለቀም ማለት ነው። አይ ማለት አንተ ትመለሳለህ አትመለስም አይደለም። ለምሳሌ አንተ ባለ ትዳር ነህ አይደለ? የድሮ ፍቅረኛህን ልታገኝ ልትሄድ ነው። ሚስት ታውቃለች። ሚስት ምን ይሰማታል? ወይም ደግሞ እኔ የድሮ ፍቅረኛዬን ላገኘው ነው ብዬ ብሄድ ምን ይሰማሃል አንተ? ያው ለምን መሆኑን እንነጋገራለን አይደለም? አዎ እሺ። የት የሚለውንም እንነጋገራለን። ኦኬ። በማንኛውም ጊዜ ኦን መሆንሽን አያለው። ከዛ በቃ ለስራ ከሆነ ያን ያህል ችግር አለው ብዬ አርጊው እንዳላሳየት ያለ እንዳልሄድ። አይ ግን ከባድ ነው። ያ ማለት አግኝተህ ታውቃለህ ማለት ነው? የድሮ ፍቅረኛዬ አግኝተህ ታውቃለህ እኮ ማለት አይ እውነቱን እንድነግርሽ የምትፈልጊው ወይስ? አዎ እውነቱን እንድትነግረኝ። ኦኬ እንዴ በላ ነገረኛ። አይ አግኝቼ አውቃለሁ፣ ግን ለምንም አይደለም ማለት የሆነ የተለየ ነገር ኖሮ ምናምን አይደለም። በቃ ለማግኘት በአጋጣሚ ለስራ ምንም አይደለም፣ ለማግኘት ነው፣ ለመዝናናት አይደለም የሆነ ችግር ገጥሟት። እሺ በዛ ምክንያት ጭራሽ ማለት ነው። ምን ችግር አለው? ደወለችልህ? አዎ ችግር አጋጥሞኛል። አይ ችግር አጋጥሞኛል በሚል ሳይሆን በቃ በእንኳን አደረሰሽ አወራን። ከዛ በኋላ እንደዚህ ነገር ሆኖ ምናምን አለች። ኦኬ። ከዛ በቃ ችግሩን ፈታ ነው ችግሩን ተውኩት ማለት ይሄ ቀላል ይኸውልሽ አነሰም በዛም ከሆነ ሰው ጋር የሆነ ጊዜ ጥሩ ጊዜ አሳልፈሻል አይደል? ያ ሰው ችግር ላይ ነኝ ሲልሽ ክፉ መሆን አለብሽ? ሌላ መንገድ አለ እኮ ሌላ ሰው እንዲያግዛት ማድረግ ትችላለህ። ይቻላል። በጣም ብዙ መንገዶች አሉ እንጂ ይቻላል። ሊመጣልህ ይገባ ነበር፣ ማሰብ ነበረብክ። አሁን ይሄ ደግ ማድረጉ አሁን በዚህ ልትጸድቅ ነው? ለመስደቅ ደግ ሲደረግ ሁሉ ጊዜ ለመጽደቅ አይደለም፣ የህሊናም ነገር ነው። እና ሰው ሲያለቅስም ምንም ደስ አይልም አይደለም? ካንተ ውጪ ሌላ የሚደርስላት ሰው የለም ሊኖር ይችላል። እንግዲህ እኔ ታጋለሁ። አንተ ለምሳሌ ችግር ሲያጋጥም የድሮ ፍቅረኛ ደውላ እንዴ ችግር አጋጥሞኛል ድረስልኝ የምትል ከሆነ አንተ ነህ የበቃህ እንጂ እሷ አልበቃትም ማለት ነው። ስለዚህ በየትኛውም አጋጣሚ በምንም ሁኔታ አንተ የሆነ ወጥመድ ውስጥ ነው ማክተት የምትፈልገው ማለት። እኔ ግን ምንም ወጥመድ ውስጥ እኮ አልገባሁም። ቆይቷል እኮ ይሄ ነገር በጣም ምንም አይነት ወጥመድ ውስጥ አልገባሁም። አልፏል ነገሩ። በጣም አጭር ነገር ነው እኮ ደግሞ። አይ ይኸውልሽ ልክ ነሽ እኮ አንቺም። ይሄ ሁሉም ሰው የሚያደርገው ነገር ነው ማለት አይደለም። ልክ ነሽ። እንደ ድል ሆኖ አጋጣሚ ሊሆን ይችላል እንጂ ቅድም ያልሻቸው አይነት ነገሮች ሊከሰቱ ይችላሉ። ግን እኔ እያልኩ ያለሁት ያ ነገር ካላለቀ ችግር የሚፈጠረው ነው የሚለው። በሁለቱም በኩል ግን ያ ነገር ካለቀ የድሮ ነገር ካለቀ ትዝም አይላችሁ። ችግር አጋጠማትና ፍቅረኛ ደወለችልህ ማለት የቀድሞ ፍቅረኛ ደወለችልህና ችግር አጋጥሞኛል አለች። እንደውም እያለቀሰች ከዛ ሳንታ ደግሞ ተነስተህ በረሄድክ እና ምን እንደሆነ ታውቃለህ? ለምሳሌ እኔ ችግር ቢያጋጥመኝ ማለት ነው የድሮ ፍቅረኛዬ ጋር ደውዬ ችግር አጋጠመኝ አልቅሼ ነገር እንዴ ቆይ እንጂ ምንም አይለይም። አንተ ጋር ሳይሆን ይለያል አይደለም? አይ አንደኛ አንቺ ያግብተሻል፣ እቺኛው አንተ አላገባህም። አንተም እኮ አግብተሃል እኮ ልትጠራህ አይገባም። ይኸውልሽ የመጥራት እኮ አይደለም ደውሎ የመጥራት ሳይሆን በእንኳን አደረሰህ አለፈ። ከዛ በኋላ እንዴት ነው ኑሮ ስራ ምናምን ተባባይ የለ አይ እንዲ ሆኖ እንዲ ተፈጥሮ ምናምን እንደዚህ ሰው ሞቶ ምናምን እንደዚህ ሆኖ ከዛ በዚህ ምናምን ከዛ በኋላ እንደዚህ አይነት ችግር ላይ ነኝ ምናምን ከዛ በቃ አይ እንደዚህ ብናረግስ ምናምን ከተቻለማ እሺ እንደው ከተቻለ ግን በጣም ይቅርታ እሺ ብለን ተገናኘንና በቃ ሰጠኋት የምትፈልገውን በቃ አለቀ። እሷም ሰጠች። አይ አይደለም ተቀበለች ነው እንጂ የምትፈልግ
ያው ከዛ አለቀ ማለት ነው። ምንም ይሄ ግልጽ አደባባይ ላይ ምናምን ነው በቃ አለ። ይኸውልሽ ያኔ ራሱ እኮ ነግርሽ ነበር፣ ግን ያኔ ራሱ ነግርሽ ነበር። እንዳሁን ቢሆን ነግርሽ ነበር። አሁን 11 ዓመታችን ያኔ ገና ጅማሬ ነው፣ ገና ትንሽዬ ወራት ቢሆን ነው እንደውም ዓመትም የሚሆነው አይመስለኝ። አሁን ያኔ በነግርሽ እንትን ነው የሚሆነው፣ ረብሻ ነው የሚሆነው። አሁን ቢሆን ግን አብረን እንደውም ልናደርገው እንችላለን። አንችልም? አብረን ልናደርገው እንችላለን። ነገሩን ብትሰሚ ታዝሚ ነበር። ሊሆን አይችልም። በእናትህ ደውልለትና ነገር ሄደን እርዳታ ብንሰጣት። አይ አሳዝኝሽ ከሆነ ይቅርበኝ። አዎ ግን እኔ በቃ ያጋጣሚ ጉዳይ ነው። አሁን ይሄ ግን እኔ ልክ ነው ብዬ አላስብም። ምንም ልክ አይደለም። ኧረ ፍጹም ልክ አይደለም እንዴ! ምንም ልክ አይደለም። እኔ እየቆረጠላችሁ ስለማትመጡ ነው ባይ ነኝ። ይሄንን የምትፈሩ ሰዎች፣ የድሮ ፍቅረኛ ማግኘት የምትፈሩ ሰዎች ስላልቆረጠላችሁ ብመለስስ የሚል ስጋት ውስጣችሁ ስላለ ነው ብዬ ነው የማምነው እንጂ አሁን ምን እንደታውቃለህ አንተ ስላደረከው ነው እንጂ ማለት ነው። እኔ እኮ አደረኩት ብዬ በነገር በእርግጠኝነት እንደዚህ ቁጭ ብለህ ተረጋግተህ ምናምን ከተወራኝ እኮ ገብቶኛል እኮ ስሜት ሊረብሽ ይችላል። ልክ ነው። ግን አሁን ምክንያቱ አሳማኝ ነው። እንደዚህ አሁን ለምሳሌ እኔ እንደዚህ ነገር አጋጠመኝና ደውሎልኝ ሄጄ እርዳታ ሰጥቼው መጣሁኝ ወይ ደግሞ አገኘሁት ምናምን ብዬ ብልህ የቀድሞ ፍቅረኛዬን አገኘሁት ብልህ አንተ ዝም ብለህ የሚሰማህን ነገር አስበው እና ደግሞ አታስበው። እርግጠኛ ነህ? ለምሳሌ እኔ አገኘሁት አልኩኝና ነገርኩ ካለፈ በኋላ እንደገና ደግሞ አንተ ማለት ሰው ሊል የሚችለው በሰዓቱ ብትነግሪኝ ከዛ ብናወራበት እኮ እሱን ምክንያት እኮ ተናገር። ምንድነው ምክንያቱ? ረጅም ጊዜ አብረን ስላልኩ የሆነ ጠንካራ ስለሚለውጥ ማረበሽ ነው የሚሆነው እንጂ እልሽ አብረሽ ስትኖሪ እኮ ትተዋወቂያለሽ። ከትናንት ዛሬ ታውቂኛለሽ አይደለም? ከመጀመሪያው ጊዜ አሁን ታውቂኛለሽ። አሁን ይሄ እኮ የማወቅ ያለማወቅ፣ የማመን ያለማመን አይደለም፣ የመታመን ያለመታመንም አይደለም። በነገራችን ላይ የመደበር ያለመደበር ነው። በቃ ማለት ጥሩ ስሜት አይሰማህም እኮ። እኔ እኮ ለምሳሌ ሄደህ እኮ ማለት ከ11 ዓመት በፊትም ማግኛት አሁን ከ11 ዓመት በኋላ ማግኛት ምንም የሚፈጥረው ልዩነት የለም። ግን ምንድነው መሰለህ ለዛ ሰው ስሜት መጠንቀቅ ነው። አንተ እኔ አደርገዋለሁ አላደርገውም ብዬ እኔ ራሴን ተጠራጥሬው ሳይሆን እኔ አሁን ላንቺ ስሜት ተጠነቀቅኩ እኮ ይሄው በቃ ተጠነቀቅ። ተጠነቀቅና ከ11 ዓመት በኋላ ነገርከኝ። አይ አሁን ያው እያወራን በጨዋታ ተነስቶ ነው እንጂ ላንነሽም እኮ ይችል ነበር። ተጠነቀቅኩልሽ እኮ። ግን ይሄ ማለት ሁሉ ጊዜ ከኋላሽ የሆነ ነገር አድርጋለሁ ማለት አይደለም። መጠንቀቅ ማለት ግን አሁን እዚህ ጋር በጣም አደጋ ላይ ጣልከው። ምኑን? ከ11 ዓመት በፊት የቀድሞ ፍቅረኛህን አዝና አሁን ይኸውልህ ለሴቶች ይሄ በጣም ከባድ ነገር ነው። በነገራችን ላይ አንድ ሴት ስታዝን የምትጠራው ማንን ነው? ጠርታኛ አይደለም እኮ። እንዴትም ይሁን በምንም ሁኔታ ውስጥ የቀድሞ ፍቅረኛህን እንዳንድ አማራጭ ልትወስድ አይገባም። እንደውም ሰላምታ ሊኖር ይችላል። የጓራ ጓደኞችም እኮ ሊኖር ይችላሉ። ከጓደኞች ጋር እኮ ስትገናኝ ወይኔ ከሌ ጋር እኮ ምናምን ብለህ እኮ ልታወራ ትችላለህ እኮ። ሄዶ ማግኘት ግን ሌላ አዲስ ፕሮሰስ ነው። የድሮ ፍቅረኛሽን የምታገኙ ለመወስለት ከሆነ ይሄ ልክ አይደለም፣ ምንም ጥያቄ እኮ የለውም። ግን ልክ አሁን ባልኩሽ አይነት ሁኔታና በስራ ባጋጣሚ ከሆነ ግን ችግር የለውም ነው እኮ ነው እያልኳል። እንደውም ምን ጋር ደረስክ? እንዴት ነው ልጆች አደጉ ወይ? ከባለቤት ጋር ክርስትና ብትሰጠኝ እንደዛ ድረስ አይደርስም። እንደዛማ አይሆንም። ያው ግን ብቻ እንደዚህ አይነት ነገር እኔ እንደውም ቆየ እንጂ አፍኪ መዝናኛ ላይ ሬዲዮ ላይ አንድ ልጅ ገብታ እንደዚህ በጣም ይቀራረባሉ ባለቤቴና የድሮ ፍቅረኛ ብላ ሁሉ የነገረችኝ ካገኘ ነው እናስገባዋለን። የመጀመሪያ ጓደኛዬ ነበረ እና ከሱ ጋር ነበር ለረጅም ጊዜ ወንድሜ ነበረ ያለያየን ከሱ ጋር። ከዛ በመሀል ረጅም ክፍተት ተፈጠረ ምናምን። የልደታ ልጅ ነው በቃ በመሀል ረጅም ዓመት ተራራቅን። አገባ፣ እኔም አገባው፣ እኔም ወለድኩ፣ እሱም ወለደ ምናምን። እሺ በመሀል በቃ ስልክ ምናምን ነገር ነበረ ምናምን እንደዋወላለን፣ እንገናኛለን ሲለክ ኖርማል ግንኙነት ማለት ነው። ከዛ በቃ በዛ ምናምን ነገር አለ አስተዋውቂያቸው ምናምን እሱን ባለቤቴ ጋር ጭራሽ ከዛ አስተዋውቂያቸው ወንድምና እህት ምናምን ነገር ሆነን ያው በወንድምነት መቀጠል ይቻላል። በክፋት ብቻ አይደለም ማየት ያለብን። የተለየ ስሜት የለሽም አሁን ማለት የሆነ የሚፈትንሽ እንደዚህ አይነት ነገር የለም? ስጋዊ ወንድሜ ነው። በቃ ምንም ነገር የለም። አዎ ምንም ነገር የለም።
ይሄ ሁልሽ ኤክሰፕሽናል ነው ሁሉ ጊዜ ይሆናል ይሄ ከባድ ነው እኮ ሁሉ ጊዜ ይሆናል ማለት አይደለም ሊያውም ጭራሽ ወንድ ነው እንዳስበሽዋል ከፍቅር ውጪ በሆነ ምክንያት ሰውን ከሰው በሚያገናኝ ምክንያት ከሆነ ሊሆን የሚችል ነገር ነው ችግር የለውም ግን እንዳልሽው በሌላ ምክንያት ከሆነ ያላለቀ ነገር ከሆነ ትልቁ አደጋ ደግሞ ያ ነው ያላለቀ ለምሳሌ ሳይቀያየሙ የሆነ ነገር ሳይሆን ይሄ በቃ ድንገት መራራቅ ተፈጥሮ የተለያየ ሰው የለም በአጋጣሚ መራራቅ ይፈጠራል በሰዎች መሃል ከዛ ያ መራራቅ ይሰፋና ያኛውን በዚህ ይሄኛውን በዚህ ይሄዳሉ እንደዚህ አይነት ነገር ሲሆን ቆይተው ሲገናኙ ገባሽ አይደል ጥሩ ነገር ብቻ ነው የሚያስታውሱት መጥፎውን አያስታውሱም ምክንያቱም ለምንድን ነው በመጥፎ አልተለያዩማ በቃ መራራቅ ብቻ ነው ያለያያቸው ያ ሲሆን ሊያጭር ይችላል የሆነ ስሜት ሊፈጠር ይችላል እንደዛ አይነት ነገር ጥንቃቄ ሊፈልግ ይችላል ከዛ ውጪ ግን ከሆነ ተቀያይመው በምክንያት ተለያይተው በቃ ከፈለክሽም ተጣልተው በቃ በምክንያት ብቻ በቃ አብሮ ማናኑር ምክንያት ኖሯቸው የተለያዩ ፍቅረኞች ከሆኑ ግን እኔ ሲጀምር ያስቡታል ብዬ ማላስብ አሁን ትልቁ ችግር ግን እንዳልኩሽ አንድ ያላለቀ ከሆነ ሁለተኛ ይሄ ባሁን ባልኩሽ አይነት ምክንያት ከተለያዩ ግን የሚያሰጋበት መንገድ ሊኖር ይችላል አሁን እንደዛ አይነት የተለያየሹ ሰው ቢኖርና ላግኝ ብትኝ አዎ ሊጨንቀኝ ይችላል ሊደብረኝ ይችላል ስለዚህ የተለያየነበት ላይ ሰጠኝ ይችላል ያ ነገር ማተር ያደርጋል አሁን ብዙ አሳማኝ ነገሮችን ብለ ግን እኔ ባቋሚ ጻነቻል ባቋሚ እንደጻነው ለማንኛውም ተመልካቾች እናንተስ ምን አይነት ሐሳብ አላችሁ የድሮ ፍቅረኞቻችሁን ከትዳር በኋላ አግኝታችሁ ታውቃላችሁ ወይ አግኝታችሁስ ምን አጋጠማችሁ ተደብቃችሁ ወይስ ለባለቤታችሁ ተናግራችሁ ምን አጋጠማችሁ ኮሜንት ላይ ልትጽፉልን ትችላላችሁ ሐሳቦቻችሁን ስለምትሰጡና እናመሰግናለን ሼር ላይክ ሰብስክራይብ አድርጉና ይሄንን ቪዲዮ ብዙ ሰዎች እንዲወያዩበት በተለይ ለባለ ትዳሮች ሼር ብታደርጓቸው በጣም ደስ ይለናል ማለት ነው የዛሬው ገባሾዋችን ይሄን ይመስል ነበር ስለተከታተላችሁ እናመሰግናለን ገኒና ባያ ነበርን በጣም ነው የምንወዳችሁ ባይ ገባሾ ገባሾ ባፍኪት የላይ